በቅድሚያ ለመጀመሪያ ጊዜ የተካሄደውን የጂኬኤስ ሴቶች ስልጠና የተከበሩ ኢየሩስ በሚገባ ስልጠናውን ሰጥተውታል። ጥሩ ስልጠናና ከተለያየ ቦታ እንደ አማራ ክልል መጥተው ስልጠናውን የወሰዱበት ሁኔታ ተፈጥሮ እንዳዘጋጅ ደግሞ በኮምቦልቻ መካሄዱ ይህ ነገር ለእኛ ይበልጥ ለወደፊት ብዙ ነገር እንድናዘጋጅና ብዙ ነገር እንድንጠብቅ አድርጎናል። ሞር ደግሞ አማራ ክልል ላይ እየተዳከመ ያለውን የካራቴ ስፖርት በደንብ ስፔሻሊ በሴቶች እናውቀዋለን ብለን እናስባለን። እንደ ጂኬኤስ ደግሞ በሀገር አቀፍ ደረጃ እየተሰራ በመሆኑ ይህንን እኛም እንደ አማራ ክልል ትኩረት አድርገን እንሰራበታለን። እንደ ኮምቦልቻም ደግሞ በደንብ አጠናክረን የሚሰራበት ሁኔታ ስላለ እናንተም ከአዲስ አበባ ድረስ እዚህ መጣችሁ ስልጠናውን ስለሰጣችሁ ከልብ እናመሰግናለን። ስልጠናው በቀጣይነት እንዲቀጥል እንጠይቃለን። እንደ ጂኬኤስ ከኛ ከአማራ ክልል የሚጠበቀውን እያንዳንዱ ነገር ደግሞ ለማድረግ በልበ ሙሉነት ተዘጋጅተን እንጠብቃለን። የሴቶችን ተሳትፎም ከዚህ በመቀጠል በብዙ እጥፍ እንደሚያድግ ተስፋ እናደርጋለን። አመሰግናለሁ። ስለፈረሽ መልስ ይባላለሁ። የመጣሁት ከዚሁ ከኮምቦልቻ ከሱፐርስታር ነው። ዛሬ ለሴቶች ስልጠና ተሰጥቶ ነበረ በካራቴ ዙሪያ። አንደኛ የሴቶች ቁርዛን መከላከል ነው። ሁለተኛ ደግሞ ማህበረሰቡ ላይ ያለውን ግንዛቤ ስለ ስፖርት ያለውን ግንዛቤ እንፈጥራለን ብለን የተወያየ ነው። እንግዲህ አሁን ጅማሮውን አድርገናል። ወደ መጨረሻም አብረን ሁላችንም ሴቶች ተጋግዘን ማህበረሰቡ ላይ ሀሳብ እንፈጥራለን ብለን እናስባለን። የሴቶችን ትንኮሳ ፊት ለፊት እንጋፈጣለን። እሺ፣ የመጣሁት ከጃማ ከጂኔስ ስፖርት ክለብ ነው የመጣሁት። በዛሬው ዕለት ስለ ሴቶች ጾታዊ ትንኮሳና ስለ ሴቶች የስፖርት መስፋፋት ተማምረናል። እሺ፣ ዛሬ የተሰጠው ኮምቦልቻ ላይ የተደረገው ስብሰባ የሴቶች በጣም አሪፍ ደስ የሚል ነበር። ብዙ ትምህርት ወስደንበታል፣ ብዙ ነገር አይተንበታል። አሪፍ ነው። በዚህ እንቀጥል። አመሰግናለሁ። ከዚህ ከኮምቦልቻ የመጣሁት ስሜ ሰይድ ይባላል እና ከሱፐርስታር ነው የመጣሁት እና ዛሬ የተሰጠን ስልጠና በጣም ቆንጆ ነው። በጂኬኤስ አማካኝነት ከሴቶች ፌዴሬሽን ነበር የመጣችው። በጣም ጥሩ ስልጠና ወስደናል እና በስራችንም በውጤታማነትም ከፍ እንዳለን ብዬ አስባለሁ። ከዚህም በኋላ ጥሩ የተሻለ ውጤት እናመጣለን ብዬ አስባለሁ።